እሁድ ሰንበት እንደሆነ አንድ መጽሐፍ ቅዱሳዊ ማስረጃ የለም። ዛሬ ግን ቢሊዮኖች ወደ ቤተክርስቲያን እሁድ ይሄዳሉ። ባለፈው ተምረናል ይሄንን የእግዚአብሔር ቀን ሰንበት የቱ እንደሆነ። የሮም ካቶሊክ ቤተክርስቲያን ሰንበት መች ነው ብላ ጥያቄ ጠይቃለች። የራሷ ካቶሊክ ካቴኪዝም የዶክትሪን መጽሐፍ አላት፣ አያስተምሮ መጽሐፍ። ሰንበት ቅዳሜ ነው። ታዲያ ለምንድን ነው እሁድን ሰንበት አድርገን የምንይዘው? ሰንበት እሁድ ብለን የምንሄደው የካቶሊክ ቤተክርስቲያን ከቅዳሜ ሰንበት ወደ እሁድ ስለቀየረች ነው። በሌላ ስፍራ ራሳቸው ይህ የስልጣናችን ምልክት ነው ብለዋል። የአውሬው ምልክት። ሴቶቹ በመጽሐፍ ቅዱስ ክርስቶስ ከተነሳ በኋላ ሰንበት ካለፈ በኋላ ይላል መጽሐፍ ወደ መቃብር ሄዱ። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል፣ በዚህ የለም። ዛሬ ብዙ ሰዎች ሰንበት ካለፈ በኋላ ሰንበት ነው ብሎ ይሄዳሉ። ለ29 ዓመት ሳረገው ነበር እኔ በስህተት። ያንን ዘመን ሳስበው ይነደኛል። ግን መናደረኝ ምንም አይጠቅም። ለእናንተ እውነቱን ባካፍል ነው የሚሻለው። ሕዝቅኤል 22 ቁጥር 26 የካህናቶቿም ሕጌን በድለዋል፣ ቅድሳቴንም አርክሰዋል። ቅዱስ በሆነና ቅዱስ ባልሆነ መካከል አልለዩም። በንጹህና በርኩስ መካከል ያለውን ልዩነት አላስታወቁም። ዓይናቸውንም ከሰንበታቴ ሰወሩ፣ እኔም በመካከላቸው ረከስኩ። ስለዚህ ሴቲቱን 1260 ዓመት የእግዚአብሔርን ሕዝብ አሳደደ። ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ ካፉ በስተኋላው አፈሰሰ። የስተት ትምህርት፣ ስደት። ክርስቶስ እኔ የህይወት ምንጭ ውሃ ነኝ፣ ከኔ የሚጠጣ ከሆዱ የህይወት ምንጭ ውሃ ምን ይላል? ይፈልቃል። ያ የክርስቶስ ትምህርት ነው። የዛ ግን አስመሳይ ሰይጣን አለ። ለእያንዳንዱ ነገር ሰይጣን ማስመሳይ አለው። የራሱ ሰንበት አለ ወይ? አዎ። በራእይ ምዕራፍ 13 አውሬው ከውሃ ውስጥ ወጥቶ ህዝቡን ሲያሳድድ ነው የሚያሳየው። ክርስቶስ በመጥመቁ ዮሐንስ ተጠምቆ ከውሃ ውስጥ ከወጣ በኋላ ለ3 ዓመት ተኩል አገለገለ። ሰይጣን የዚህን ተቃራኒ ነው የሚሰራው። ቅዱስ ሥላሴ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ራእይ ምዕራፍ 16 አታላይ እርኩስ ስሉስ አለ። ዘንዶ፣ አውሬው፣ ሐሰተኛ ነቢይ። የእግዚአብሔር ምስክር በምድር ላይ ውሃው፣ ደሙ፣ መንፈሱ። የሰይጣን ምስክር በምድር ላይ ሰንበት እሑድ ነው፣ ነፍስ አትሞትም፣ ድንቅና ምልክት። ከአውሬው፣ ከዘንዶ፣ ከሐሰተኛ ነቢይ የሚወጡ ሶስቱ ጓጉንቸሮች። ለእያንዳንዱ ነገር ማሳሳቻ አለው። ክርስቶስ የራሱ ሴት አለው ሙሽራ፣ ሰይጣንም የራሱ። ስለዚህ በአውሮፓ በነበረው ከፍተኛ ስደት በሮም ምክንያት ሰዎች ተሰደው ወደ አሜሪካ ምድር ሄዱ። ምድሯም እረዳቻቸው። ከ1798 በኋላ ከ1260 ዓመት በኋላ በዛ በነጻነት የእግዚአብሔርን ቃል መስበክ ጀመሩ። የእግዚአብሔር ሕዝቦች ታማኝ መጠጊያ አገኙ። ሁለተኛው አውሬ በራእይ ምዕራፍ 13 ቁጥር 11 ላይ ከምድር የወጣ አውሬ ነው። በግ ይመስላል፣ 2 ቀንድ አለው። በግ ጥሩ ነው። የማን ምሳሌ ነው? የክርስቶስ። አሜሪካ ስትጀምር በግ ነበረች፣ ትሁት የዋህ። በትምህርት ቤቷ እንኳን በእያንዳንዱ ትምህርት ቤት 10ቱ ትእዛዝ ይለጠፍ ነበር። ዛሬ ግን አሜሪካ እንደ ዘንዶ ትናገራለች። በዚህ ዓመት የአሜሪካ ሴኔት የአንድ አይነት ጾታ ጋብቻን አጽድቋል። ሴም ሴክስ ሜሬጅ፣ ጌይ ሜሬጅ። ወንድና ወንድ መጋባት ይችላል፣ ሴትና ሴት መጋባት ይችላል። አስቀድሞ ግን የእግዚአብሔር ሕዝቦች ምድር መጠጊያ ነበረች። እንደ ዘንዶ መናገር ጀምሯል ሁለተኛው አውሬ። ይህንን ተምረናል በባለፈው ሳምንት። ያልተማራችሁ ካሴቶችን፣ ሲዲዎችን አገኙ። ይህ ፕሮግራም ካለቀ በኋላ ይወጣል ብዬ አስባለሁ። እግዚአብሔር በኤደን ገነት ያቋቋመው 2 ተቋም ነው። አንደኛው ሰንበት፣ ሌላኛው ጋብቻ። ጋብቻን ኦልሬዲ ሰይጣን አጥቅቶታል። ዘንዶ ተናግሯል። እንደ ዘንዶ የሚቀረው ሰንበት ነው። ዘንዶም ወደ ምድር ተጣለ። ወንድ ልጅ የወለደችውን ሴት ምን አላት? አሳደዳት።
በ1260 ዓመት ትንቢት መገባደጃ በራእይ መጽሐፍ ትንቢት መሰረት የእግዚአብሔር የመጨረሻው ዘመን እንቅስቃሴ እውን የሚሆንበት ሰይጣን አጥፍቶ አላጠፋም። እግዚአብሔር ይመስገን የክርስቶስ ቤተክርስቲያን ብቅ ብላለች። we have to decide ዛሬ መወሰን አለብን። የቤሪያ ሰዎች በእውነት እንደዚህ የሆነን ብለው ቃሉን በሙሉ ልባቸው ይቀበሉ ነበር። ለምንድን ነው የተቆጣው? ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን አንድ፣ የኢየሱስን ምስክር ያላቸውን ሁለት፣ ከዘሯ የቀሩትን ሊዋጋ ሄደ፣ በባህር አሸዋ ላይ ቆመ። ለምንድን ነው ሰይጣን የተቆጣው? የእግዚአብሔርን ትእዛዝ ምን ስለሚሉ? ስለሚጠብቁ። የኢየሱስ ክርስቶስ ምን ስላላቸው? ምስክር ስላላቸው። ይሄ ያንገበግበዋል። ዛሬ እግዚአብሔርን አስደስቶ ሰይጣንን ሊያናድ የሚፈልግ ሰው አለ? መጽሐፍ ቅዱስ ምን ይለኛል? ምን ይናገረኛል? ቅሬታዎቹ፣ ትሩፋኖቹ ከዚህ ጥፋት የተረፉት እነማን ናቸው? ምን መልክ መለያ አላቸው? ትሩፋን፣ ቅሬታ የሚለው ከመጀመሪያው ጋር አንድ መሆንን ያመለክታል። የዛሬ 2000 ዓመት ወደ ነበረው መቀየር መለወጥ አለብን፣ መሄድ አለብን እውነተኛዋን ቤተክርስቲያን ለማግኘት። የራእይ መጽሐፍ የቅሬታዎቹን ባህሪ ይገልጻል። የእግዚአብሔርን ትእዛዛት የሚጠብቁ፣ የክርስቶስ ምስክር ያላቸው። ራእይ ምዕራፍ 14 ቁጥር 12 ቀደም የተነበበው የእግዚአብሔርን ትእዛዛት የሚጠብቁት የኢየሱስ ክርስቶስም እምነት ያላቸው። ቅዱሳን ትዕግስት በዚህ ነው የኢየሱስን በማመን የሚለው ትክክለኛው ትርጉም የኢየሱስ ክርስቶስ እምነት ያላቸው the faith of Christ። አስባችሁታል የኢየሱስ ክርስቶስን እምነት? ስለዚህ በኢሳይያስ ምዕራፍ 8:16 ምስክሩን እሰር፣ በደቀ መዛሙርቶቼ መካከል ሕጉን ምን በል አት። የእግዚአብሔር ማህተም፣ የእግዚአብሔር ምልክት እየጨረስን ነው። የክርስቶስ ምስክር ምንድነው? ራእይ ምዕራፍ 19 ቁጥር 10 ልሰግድለትም በእግሩ ፊት ተደፋው፣ እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። የእግዚአብሔርን ትእዛዝ የምትጠብቅ የኢየሱስ ክርስቶስ ምስክር የትንቢት መንፈስ ያላት፣ ሰይጣኑ የተቆጣባት፣ ልጆቿንም የሚያሳድድ እችን ቤተክርስቲያን። ትንቢት የመንፈስ ቅዱስ ስጦታ ነው። እርሱም